ሰላም እንዴት ናችሁ? በዛሬ ቪዲዮ ሁሉም የዋይፋይ ተጠቃሚ የሆነ ሰው የግዴታ ማወቅ ያለበትን አንድ እጅግ በጣም ወሳኝ ነገር አሳያችኋለሁ። ገች ይባላለሁ ከሃላላ ቲዩብ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ አድርጋችሁ ጀምሩ። ታዲያ ሁሉም የዋይፋይ ተጠቃሚ የሆነ ሰው የግዴታ ማወቅ ያለበት አንድ ወሳኝ ነገር ከእናንተ ጋር አብረን የምናይ ይሆናል። ሰው አብረን እንይ። ያ ምንድነው? የኛን ዋይፋይ ከኛ ውጪ ኦር እኛ ከፈለግነው ሰዎች ውጪ ማንኛውም ሰው በጭራሽ የኛን ዋይፋይ እንዴት እንዳያገኝ ማድረግ እንደምንችልና እኛ ለፈለግናቸው ሰዎች ብቻ እንዴት አድርገን የኛን ዋይፋይ መፍቀድ እንደምንችል በዛሬ ቪዲዮ ከእናንተ ጋር አብረን የምናይ ይሆናል። መጀመሪያ የዋይፋያችን ስም እና ከዛ በኋላ ወደ ኔክስት ስቴፕ እንሄዳለን። በስልካችን ነው ሁሉንም ነገር ማሳያችሁ። ስለዚህ ስልካችንን አንዴ ወደታች ስክሮል እናደርግና ዋይፋያችን ለአንድ ጊዜ ተጭነን እንይዛለን። የዋይፋያችን ስም ምንድነው? ኔት አድሚን ነው። እኔ አሁን እየተጠቀምኩኝ ያለው የዋይፋይ ስሜ ኔት አድሚን ነው። ከዚህ እወጣለሁ። ከዚህ እወጣና ወደ ብራውዘር እሄዳለሁ። እናንተ የምትፈልጉትን ብራውዘር መጠቀም ትችላላችሁ። እኔ ክሮምን እጠቀማለሁ። ስለዚህ እዚህ ቦታ መጣና ወደ ዋይፋዩ ኦር ወደ ዲቫይሱ ማስገቢያ አይፒ አድሬስ ጽፋለሁ። በነገራችን ላይ ይሄ አይፒ አድሬስ አሁን የሚጽፈው ለሁሉም ዲቫይስ ኮመን ነው። 192.168.0.1 ይሄ እምቢ ካላችሁ ደግሞ 192.168.1.1 ብላችሁ መሞከር ትችላላችሁ። ለየትኛውም ዲቫይስ ያገለግላል። ስለዚህ 192.168.0.1 ይሄኛውን ከጻፍኩኝ በኋላ ቀጥታ ምን አደርጋለሁ? ሰርች አደርጋለሁ። እዚህ ጋር ጎ የምትለውን ክሊክ በማድረግ ሉክ አሁን በቀጥታ ወደ ዲቫይሱ ማስገቢያ ዩዘር ኔም እና ፓስወርድ ጠየቀኝ። ስለዚህ ይሄም ለሁሉም ዲቫይስ ኮመን ነው። እኛ እስካልቀየርን ድረስ የሚቀየር ነገር አይደለም። ለየትኛውም ዲቫይስ ሲመጣ መግቢያ ዩዘር ኔም እና ፓስወርድ አድሚን የሚል ነው። ስለዚህ በስሞል ነው አድሚን የሚለው በስሞል ነው የሚመጣው። ስለዚህ እዚህ ጋር አድሚን ብለን ጽፈን በቀጥታ መግባት እንችላለን። አድሚን ብዬ ልጻፍ። አድሚን ፓስወርዱንም አድሚን ከዛ በኋላ ሎጊን አደርጋለሁ ማለት ነው። አሁን በቀጥታ ወደ ዲቫይሱ ገብቻለሁ ማለት ነው። ከዚህ በኋላ የኔ የዋይፋይ ስም እኔ ከፈለኩት ሰዎች ውጪ ለማንም ሰው እንዳይታይ ሌሎች ሰዎች በጭራሽ የዋይፋይን ስም አግኝተው እንዳይገቡ ለማድረግ ወዴት እሄዳለሁ? እዚች ጋር ከኔትወርክ ከምትለው ዝቅ ብሎ ስንተኛ ላይ ነው? ወደ 6ኛ ላይ ነው ያለው። ዋይርሌስ የምትለውን አንድ ጊዜ ብቻ ክሊክ አደርጋለሁ። አይ ሆፕ እንደሚታያችሁ ተስፋ አደርጋለሁ። በነገራችን ላይ እኔ አሁን የምጠቀመው የአክሰስ ፖይንት ስሙ ቲፕ ሊንክ ነው። ሌሎች ዲቫይሶችን የምትጠቀሙ ሰዎች ካላችሁ እዚህ ጋር አስቀምጥላችኋለሁ። ይሄኛው ስቴፕ በየዲቫይሱ የተለያየ ሊሆን ስለሚችል ምንም ችግር የለውም። እዚህ ጋር አስቀምጥላችኋለሁ። በዛ የእናንተን ዲቫይስ ገብታችሁ ይሄኛውን ቦታ ማግኘት ትችላላችሁ። ስለዚህ ዋየርሌስ የምለው ላይ ክሊክ አደረግኩኝ። ከዛ በኋላ እዚህ ምን አለ? ኢነብል ዋየርሌስ ራውተር ሬዲዮ እና ከታች ደግሞ ኢነብል SSID ብሮድካስት የምትለዋለች። እቺ ኢነብል SSID ብሮድካስት የምትለዋል አንቲክ እናደርጋለን። የዚች ጥቅም ምንድነው? የዋይፋያችን ስም ለሁሉም ሰው በቀላሉ እንዲታይ የምታደርገዋ እችኛው ስለሆነች እችኛውን ቲክ ተደረገች ማለት እቺ ቲክ ተደረገች ማለት ዋይፋያችን ለሁሉም ሰው ይታያል ማለት ነው። እቺ ደግሞ አንቲክ ተደረገች ማለት ዋይፋያችን ለሁሉም ሰው አይታይም ማለት ነው። ስለዚህ እኔ የምፈልገው ዋይፋዬ ለሁሉም ሰው እንዲታይ አልፈልግም። እኔ የፈቀድኳቸውና እኔ የምፈልጋቸው ሰዎች ብቻ እንዲጠቀሙ ነው የምፈልገው። ስለዚህ እሷን አንቲክ አደርግና ከታች ሴቭ የምትለዋን ነገር አንድ ጊዜ ኦኬ አደርጋለሁ። ከዚህ በኋላ ይህ ዋይፋይ ለእኔና እኔ ከሚፈልጋቸው ሰዎች ውጪ ማንም ሰው መጠቀም አይችልም ማለት ነው። አይ ሆፕ ይታያቸዋል ብዬ አስባለሁ። ኢሚዲየትሊ የኔ ዋይፋይ ወጣ ማለት ነው። ስለዚህ
እንዴት አድርገን ነው ይህንን ዋይፋይ ከዚህ በኋላ መጠቀም የምንችለው ካላችሁ እጅግ በጣም ቀላል ነው። ይህንን ወደ ታች ስክሮል እናደርግና ዋይፋያችን ላይ ተጭነን አንዴ እንይዛለን። ከዛ በኋላ ቺን ዲቴል የምትለዋን ክሊክ አድርገን ሉክ እዚህ ጋር አሁን የኔ ዋይፋይ ስም የለም፣ ጠፍቷል። ማንም ሰው ይህንን ዋይፋይ ከዚህ በኋላ እንዲሁ ዝም ብሎ ሰርች አድርጎ አግኝቶ አክሰስ ማድረግ ኦር መግባት አይችልም። ስለዚህ ይህንን ዋይፋይ ለመጠቀም ቀድማችሁ የዋይፋይ ስሙንና ፓስወርዱን በትክክል ማወቅ አለባችሁ። ያንን እስካላወቃችሁ ድረስ ይህንን ዋይፋይ አክሰስ ማድረግ አትችሉም። ይህንን ዋይፋይ አክሰስ ለማድረግ እዚች ጋር አድ ኔትወርክ የምትለዋ ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ስለዚህ እዚህ ቦታ ላይ ምን ጽፋለሁ? የዋይፋይን ስም እዚህ ቦታ ጽፋለሁ። የዋይፋይ ስም ኔት አድሚን ነው። ኔት አድሚን። ከዛ በኋላ እዚህ ከታች ፓስወርድ የምለው ቦታ ላይ የዋይፋይን ፓስወርድ አስገባለሁ። እኔ ፓስወርዱን ላስገባ፣ እናንተም የራሳችሁን ፓስወርድ እያያችሁ ማስገባት ትችላላችሁ። አያችሁት? የዋይፋይን ስም አስገብቻለሁ፣ ፓስወርድን አስገብቻለሁ። ከዛ በኋላ እዚህ ከታች ሴቭ የምትለዋን አንድ ጊዜ ብቻ ክሊክ በማድረግ ይህንን ሴቭ አደርጋለሁ ማለት ነው። ከዛ በኋላ በቀጥታ ዋይፋይ ይገባልኛል። አያችሁት? መጣልኝ ማለት ነው ዋይፋይ። ስለዚህ በዚህ መንገድ ዋይፋያችሁን ከእናንተና እናንተ ከምትፈልጉት ሰው ውጪ ሌላ ሰው በጭራሽ እንዳይጠቀም ማድረግ ከፈለጋችሁ አሁን ያሳየኋችሁን መንገድ ተጠቅማችሁ የራሳችሁን ዋይፋይ መደበቅ ትችላላችሁ። እጅግ በጣም አሪፍ መንገድ ነው። መደበቅ ካልፈለጋችሁት ደግሞ መመለስ የምትፈልጉት ከሆነ ቅድም አንቲክ ያደረጋችኋትን ነገር ዋይፋያችሁ ለሁሉም ሰው እንዲታይ ማድረግ ከፈለጋችሁ እሷን ቲክ በማድረግ ዋይፋያችሁ ለሁሉም ሰው እንዲታይ ማድረግ ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮቹን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየታችሁን ኮመንት፣ ከወደዳችሁት ላይክ በማድረግ የቻናላችን ፋሚሊ ይሁኑ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።